ይስጥልኝ እንደምን ሰነበታችሁ የዩቲዩብ ቤተሰቦቼ፣ እንኳን በሰላም መጣችሁ ወደዚህ ቻናል። በዛሬው ዕለት የምናየው በቀላሉ በቤት ውስጥ ባለን ነገር ከስራ ደክሟችሁ ስትመጡ ቤት ውስጥ ባገኛችሁት አትክልቶች በአጭር ጊዜ በደቂቃዎች በሚባል ለማዘጋጀት የምንችለው የምግብ አይነት እናያለን። ለቻናሌ አዲስ የሆናችሁ በየጊዜው በማቀርበው ፕሮግራም መከታተል ትችላላችሁ። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። አሁን አትክልታችንን እንዴት እንደምንሰራ እናያለን። ቅድም አትክልቶቹን በሙሉ አንድ ላይ አሳይቻችሁ ነበር። አሁን ከነሱ ውስጥ እነዚህን እንሰራለን ማለት ነው። ይሄ በቀላሉ በቸኮላችሁ ሰዓት ወዲያውኑ አዘጋጅታችሁ መብላት የሚቻል ስለሆነ አሁን እነዚህን ነገሮች እናዘጋጃለን። እዚህ ጋር ጎመን አለኝ፣ ካሮት፣ ኤግ ፕላንት፣ ዝኩኒ። እነዚህ ፔፐሮኒ ሶስቱ አይነት ናቸው። እነዚህ ማለት ናቸው እዚህ ጋር አዘጋጀኋቸው። ይህ አበባ ጎመን ነው። አንድ ሽንኩርት፣ አንድ ቲማቲም፣ ፐርስሊ። እነዚህን እንዴት እንደምናዘጋጅ አብረን እናያለን። አሁን ቬጂዎቻችን ተቆራርጠው ታጥበው ተቆራርጠው በእንደዚህ ሁኔታ ተዘጋጅተዋል። ለዚህ የሚያስፈልገን እነዚህ ግብአቶች ናቸው፣ ቅድም እንዳልኩት ማለት ነው። አሁንን ማዘጋጀት እንጀምራለን። አሁን አትክልቶቻችንን ማቀላቀል እንጀምራለን። ዘይት ጨምሬያለሁ። እንደዚህ ሁኔታ እናቀላቅለዋለን። አሁን ቀለም አድርገን የማይበስሉ የሚበስሉንን ነገሮች እናስቀድማለን። ካሮቱን እጨምራለሁ። እንከድነዋለን ትንሽ። አሁን ካሮቱ የደረሰ ይመስላል። እናያለን። ጥሩ ነው ያለው። ከዚህ በመቀጠል የሚገባው አብዛኛውን ምን እናስገባለን? ከስሉን በኋላ ላይ እንጨምራለን ሊወጣ ሲል። እና እንዲዋሃድ የምንጨምራቸው ጋርሊክ ፓውደር እንጨምራለን ትንሽ፣ ብላክ ፔፐር፣ አንድ ላይ እንጨምርና አብሮ እንዲዋሃድ በማለት ነው። አሁንም ትንሽ ጊዜ መቆየት አለበት ይለስል። አሁን በደንብ በስሏል። ካሮትና ጥቅል ጎመኑ፣ ሽንኩርቱ ማለት ነው። ያው ከለሩ ራሱ በደንብ ተደርጓል። አሁን የምንጨምረው ጎመናችን ነው። አሁን ትንሽ እንደዚህ መስለን አለብን። እንመታየናለን። ጎመኑ በእንደዚህ ሁኔታ በስሏል። የበሰለ ነው። ብዙ እንዳይበስልብን እየተጠነቀቅን። አሁን ዝኩኒውን እንጨምራለሁ። ኤግ ፕላንቱን ይገባል።
ትንሽ ይቆያል። አሁን በደንብ ተዘጋጅቷል። በስሏል። ጥሩ ሆኖ በስሏል። በደንብ አልበሰለም። በደንብ ጥሬ ያልሆነም ቆንጆ ሁኔታ ላይ ነው ያለው። አሁን ፔፐሮናችንን እንጨምራለን። ይሄ በጣም መብሰል የለበትም። በቃ ገልበጥ አድርጎ ማውጣት ያለው፣ ምክንያቱም መዓዛው እንዳይሄድ። አትክልቶች መዓዛቸው ጣዕማቸው ሲኖር ደስ ይላል ሲበላ ማለት ነው። ቲማቲሙን መጨረሻ ላይ ነው የምጨምረው። ይሄ ፐርስሊ ነው። ቃል ትንሽ ጨው እንጨምራለን። ይሄን ይመስላል። ትንሽ እንፋሎቱ ትንሽ ያዝ ሲያደርግ እንከፍተዋለን። ያልቃል ማለት ነው። አሁን አትክልታችን ደርሷል። በዚህ ሁኔታ ገልበጥ አድርገን ይሄን ይመስላል። እንግዲህ ትወዱታላችሁ። ቀላል አትክልት እንዴት እንሰራለን? በተለይ በሩጫ ዓለም ውስጥ የምንኖር ሰዎች የምትኖሩ በሙሉ ይሄ በጣም በቀላሉ ብዙ ጊዜ የማይጨርስም ጤነኛም ምግብ ነው። ውጭ ከሚበላው የተሻለ ቤት ውስጥ እንደዚህ አቀላቅሎ ለመብላት ይጠቅማል። ይሄን ይመስላል። አሁን ሎሚ ትንሽ እጨምራለሁ። እንደዚህ ትንሽ እናቀላቅለዋለን። ይሄን አትክልት በፈለጋችሁት አይነት በኬነዋ፣ በራይስ፣ በዳቦ በፈለጋችሁት እንደናንተ ፍላጎት መብላት ይቻላል። በጣም ደስ ይላል። ከለርፉል ነው፣ ያምራልም። ሲበሉትም ለጤና በጣም ቆንጆ ነው። እንግዲህ ውድ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህንን ይመስላል። ከወደዳችሁት ላይክ በማድረግ እንዲሁም ፕሮግራሜ ላይ አስተያየት ካላችሁ ኮሜንት በማድረግ ግለጹልኝ። በተረፈ በሚቀጥለው ስራ እስከምንገናኝ መልካሙን ሁሉ ለእናንተ እመኛለሁ።